ይህንን መነጽር ለምን እንዳደረኩ መጨረሻ ላይ እነግራችኋለሁ። ዓለም ላይ በ2026 መረጃ መሰረት 69.9% የሚሆኑት ሶሻል ሚዲያ ላይ ፓርቲሲፔት ያደርጋሉ ወይም ደግሞ ንቁ ተሳትፎ አላቸው። ነገር ግን ኮንሲስተንሳቸው በጣም አናሳ ስለሆነ በጥናቱ መሰረት ወደ 15% ደግሞ እየወጣ የሚገባ ነው። ይሄ ለምን የሆነ ይመስላችኋል? ብዙዎቻችን ሶሻል ሚዲያ ላይ ለምን የማንወጣ ይመስላችኋል? ኦብቪየስሊ አንደኛው ስለምንፈራ፣ ሁለተኛው ደግሞ ምንሰራው ነገር ስለማናውቅ። ከዚህ ከሁለቱ ነገር በስተጀርባ ያለው ነገር ምን ይመስላችኋል? እኔንም ጨምሮ አንድ የገባኝ ሚስጥር ስላለ ነው። ከፍርሃቱ በስተጀርባ ምን ያለ ይመስላችኋል? ይህ መነጽር ያደረግኩት ያለሁት ዩናይትድ አረብ ኤሚሬት ውስጥ ነው። እጅግ በጣም ፀሐይና ሞቃታማ ነው፣ ግን እኔ ቪዲዮ ከመስራት አልታገድኩም። ለማታውቁኝ ትዕግስቱ ነጋ ነኝ። በቀጣይ በክፍል 4 ቪዲዮ የቅድሙን ጥያቄ መልስ ይዤላችሁ ስለሚመጣ በክፍል 4 እንገናኝ። እወዳችኋለሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን እኔ የምለቃቸውን አዳዲስ ጤናማ ሳይንሳዊ ንቃተ ህሊና ላይ መሰረት ያደረጉ ቪዲዮዎች ይደርሳችኋል ማለት ነው። በክፍል 4 እስክንገናኝ ፒስ